ላይ የሚያወጣበት እኛን ከፍ ከፍ የሚያደርግበት እኛን በዘይት የሚቀባበት እኛን የሚያከብርበት የራሱ ብዙ ድሎች አሉት፣ ብዙ በሮች አሉት እግዚአብሔር። ስለዚህ ታግሳችሁ ጠብቁት እግዚአብሔር። መጽሐፍ እንደዚህ ይላል፣ በሰው ከመታመን በእግዚአብሔር መታመን ይሻላል። በገዢዎች ተስፋ ከማድረግ በእግዚአብሔር ተስፋ ማድረግ ይሻላል ይላል። እዚህ መዝሙር 117 ቁጥር 8 ላይ የተመዘገበ ቃል። እስኪ አብራችሁ ይበሉ። በሰው ከመታመን ይልቅ በሉ በእግዚአብሔር መታመን ይሻላል። በገዢዎች ተስፋ ከማድረግ በእግዚአብሔር ተስፋ ማድረግ ይሻላል። በማን ተስፋ ማድረግ ይሻላል? ሰውማ ተስፋ ቢያደርጉት ያሳፍራል። ሰው ቢያምኑት ይከዳል። ሰው ቢደግፉት ሸምበቆ ነው ይሰበራል። ቢያምኑት ማይከዳ፣ ተስፋ ቢያደርጉት የማያሳፍር፣ ለቃሉ የታመነ በትዕግስት ከጠበቅነው በሕይወታችን የተዘጉብንን ነገሮች ሁሉ እሱ መክፈት ይችላል። አሁንም በቸርነቱ ይክፈትልን። ትዕግስተኛ ልብ ለሁላችንም በቸርነቱ ያድለ። ዳዊት ምን አለ? እግዚአብሔር ለሚታገሱት ቸር ነው አለ። እስኪ እግዚአብሔር ለሚታገሱት ቸር ነው። ምንድነው? ለማ መዝሙር 144 ቁጥር 9 ላይ የተመዘገበ እግዚአብሔር ለሚታገሱት ቸር። በትዕግስት እንጠብቀው እንጂ የተዘጋ ነገርን ይከፍታል፣ የራቀውን ያቀርበዋል፣ የተቆረጠውን ይቀጥለዋል፣ የልባችንን መሻት ይፈጽመዋል፣ ልባችንን ያብሰዋል ከዓይናችን ላይ